ክፍል 1 ላይ መሰረታዊ የሚባሉ ፖይንቶችን አነጻጽረናል። አውቶካድ ሜካኒካል እና አውቶካድ ኤሌክትሪካል ልዩነታቸውን። ክፍል 2 ላይ የአውቶካድ ኤሌክትሪካል አጠቃላይ ወርኪንግ ስፔስ ምን ይመስላል፣ ስኬማቲክሶቹ እንዴት ናቸው፣ ያለው ኢምፖርታንሲው፣ እያንዳንዱን ወርኪንግ ቱልስ በተራ ሊስት ዳውን እያደረኩ አሳይቻችኋለሁ። ክፍል 3 ላይ ፕሮጀክት መስራት እንጀምራለን ብዬ በነገርኳችሁ ቃል መሰረት ይሄው ፕሮጀክት ዛሬ ይዤላችሁ መጥቻለሁ። ወደ ዋናው ቱቶሪያል ከመግባት በፊት በድጋሜ ለዚህ አካውንት አዲስ ከሆናችሁ ፎሎ አድርጉ። እንደዛ መሆን ከሆነ የምንሰራቸው አካዳሚክ ኮንተንቶች ለብዙ ሰዎች እንዲደርስና ብዙ ሰዎች እንዲጠቀሙ እናደርጋለን። ምክንያቱም እኛ ሀገር እንደምታውቁት አካዳሚክ ቲዩቶር ላይ ቱ ዘ ዲፕ ገብቶ የሚሰሩ ሰዎች የሉም። ሌሎች ኢንተርቴይንመንት እና የመሳሰሉት ላይ ነው ሰዎች ኢንጌጅ ያደረጉት። እኛ ደግሞ በእንደዚህ አይነት ወይ የመጣን ስለሆነ እኛንም ማበረታታት ለሌሎች ብዙ ሰዎች እንዲደርስ ስለምታደርጉ ኮፒ ሊንክ፣ ሼር and like and follow ማድረጋችሁ እንዳትረሱ። ዩቲዩብ ቻናልን ባዮ ላይ ባስቀመጥኩላችሁ ሊንክ ገብታችሁ ሰብስክራይብ በማድረግ እና ሰፖርት እንድታደርጉኝ ከወዲሁ ጥሬን አቀርባለሁ። ወደ ዋናው ቱቶሪያላችን እንገባለን። እንግዲህ እንደምትመለከቱት እዚህ ጋር ከላይ ባዝ ባር ነው እያየናለ ነው። እዚህ ጋር ላይን 1 ላይን 2 ላይን 3 ኒውትራል እና ኤርዝኒንግ ዋየር አለ። ከዛ ቀጥሎ ወደ ታች ቨርቲካል የወረደ የኬብል አለ። ይሄ ኬብል ወደዚህ ፓወር ይዞ የሚሄድ ነው ለሞተራችን። እንደምትመለከቱት 3 ፌዝ ሞተር ከታች አለልን። ለዋናው ለሞተራችን ለፕላንታችን እንግዲህ በኢንጂነሪንግ this is a plant ማለት ማንቀሳቀስ የምንፈልገው ይሄን ሞተር ነው። ይሄ ሞተር ኤሌክትሪካል ፓወር ነው የሚቀበለው and ያን ኤሌክትሪካል ፓወር ወይም ኤሌክትሪካል ኢነርጂን ወደ ሜካኒካል ኢነርጂ ነው የሚቀይረው። ሜካኒካል ኢነርጂ የምንለው ሮቴሽን ነው። ሮቴት ያደርጋል፣ ከሆነ ሲስተም ጋር ካፕልድ ይሆናል and then የምንፈልገውን ስራ ይሰራልናል ወይም ያሰራልናል ማለት ነው። ይሄን በሚሰራበት ሰዓት ለኮንትሮሊንግ ሴፍ እንዲሆን እዚህ ጋር የተቀመጡ ነገሮች አሉ። ፓወር ቀጥታ ወደ ሞተር አይመጣም። መጀመሪያ ሰርኪዩት ብሬከር ነው። ሰርኪዩት ብሬከርን ማለፍ አለበት። ሰርኪዩት ብሬከር ኢንኬዝ እኛ የተጠቀምነው ሞልድድ ኬዝ ሰርኪዩት ብሬከር ነው። ይሄ ኤምሲሲቢ ማለት ሞልድድ ኬዝ ነው። ሰርኪዩት ብሬከሮች ሚኒቸር ሰርኪዩት ብሬከር እና ሞልድድ ኬዝ ሰርኪዩት ብሬከር ነው የሚባሉት። ሚኒቸሮች ትናንሾቹ ናቸው። ሞልድድ ኬዝ ሰርኪዩት ብሬከሮች ከፍ ያሉ አምፒሬጅ ያላቸው ሞልድድ ኬዝ ሰርኪዩት ብሬከር ነው የሚባሉት። ወደ ታች ወረድ ስንል ኮንታክተር ኮይል ነው። እዚህ ጋር የኤሌክትሪካል ስኬማቲክስ ላይ የኮንታክተር ኮይል እና እዚህ ጋር እንደምታዩት የሪሌይ ኮይል ተመሳሳይ ናቸው። ኤሌክትሪካል ስኬማቲክ ላይ የምንጠቀመው የሪሌይ ኮይል ነው። ነገር ግን it seems to be like a ኮንታክተር ኮይል ነው። ስለዚህ እንደ ኮንታክተር ኮይል መጠቀም ወይም ማየት አለብን። እዚህ ጋር የምናየው የኮንታክተር ኮይል ነው 1 2 3 የተቀመጠው። ከዛ ወደ ታች ወረድ ስንል እንደምትመለከቱት እዚህ ጋር ይሄ ኦቨርሎድ ማለት ምንድነው? ተርማል ኦቨርሎድ ነው። ኢንኬዝ ሞተራችን ቴምፕሬቸር የቴምፕሬቸር ዲፈረንስ ቢያመጣ ወይም ቴምፕሬቸሩ ኤክሲድ ቢያደርግ ወይም የተለያዩ የአላይመንት ችግሮች ሞተራችን ላይ ሀፕን በሚያደርግበት ጊዜ ሞተራችን ሊሞቅ ይችላል። በዛን ጊዜ ሴንስ ያደርግና የሆነ ሴት የተደረገ ኢንተርቫል ላይ ከዛ ኤክሲድ የሚያደርግ ከሆነ ሲስተሙን ኦፍ በማድረግ ሞተራችንን ሴኩርድ ያደርግልናል ወይም ሴፍ ያደርግልናል ማለት ነው። ይሄን እንግዲህ አንድ በአንድ ከመጀመሪያ እስከ መጨረሻ በአዲስ ወርኪንግ ስፔስ ላይ አሳያችኋለሁ። ፕሮጀክት ዋናው ፕሮጀክታችን ነው። ከዚህ ቀደም ይሄን ታይትል ብሎክ ሰርተን ነው ያቆምነው። እዚህ ታይትል ብሎክ ውስጥ ነው የምንሰራው። እናንተም ታይትል ብሎካችሁን ትከፍቱና እዛ ውስጥ ነው መስራት የምትጀምሩት። መጀመሪያ ምንድነው እዚህኛው ላይ መተን ስናይ ከላይ የምትመለከቱት ያው ባዝ ባር ነው። ይሄን ባዝ ባር ማምጣት አለብን። ላይን 1 ላይን 2 ላይን 3 ኒውትራል እና ኤርዝኒንግ በአረንጓዴ ቢጫ ቀይ እና ሰማያዊ መጨረሻ ላይ ዋይት ከለር ነው። ይሄን መጀመሪያ እንሰራለን። የመጀመሪያው ታስካችን እሱ ስለሆነ ማለት ነው። ኦኬ እዚህ ጋር እንምጣና እንደን የመጀመሪያው ከላይ መልቲፕል ባዝ ሚላለ እሱ ላይ ክሊክ እናደርጋለን። መልቲፕል ባዝ ላይ ክሊክ ስናደርግ ያስመርጠናል። ሆሪዞንታል ነው ቨርቲካል ይላል። የኛ ሆሪዞንታል ስለሆነ ሆሪዞንታል ሰሌክት እናደርጋለን። ከዛ በኋላ የላይኖቹ ስፔስ ይላል። ስፔሳችሁን ማጥበብ ሞር ጥሩ ነው። 5 በጣም ስለምሰፋ ላይክ 2 አረኩኝ። ከዛ በኋላ ወደ ታች ወረድ ስንል ያስመርጠናል። እዚህ ጋር ኢምፕቲ ስፔስ ጎ ሆሪዞንታል ነው። እዚህ ላይ ክሊክ እናደርጋለን። ከዛ በኋላ ነምበር ኦፍ ዋየራችን 5 ነው። 3 ሚለው ቦታ ላይ 5 እናደርጋለን። ከዛ ኦኬ ካልነ በኋላ ጀስት ወደ ወርኪንግ ስፔሱ ይመራናል። እዚህ አሳይን ቦታ አሳይን እናደርጋለን። ጀስት እዚህ ጋር አሳይን እናርግና እንደዚህ እንወስዳለን ወደ ጎን ማለት ነው። ኦኬ ይሄ ባዝ ባራችን ነው።
ከላይ ላይን 1 ላይን 2 ላይን 3 ኒውትራል እና ኤርዝኒንግ ነው። ሶ አሁን ከለር እንሰጣለን። ከለር ለመስጠት እዚህ ላይ መተን እያንዳንዱ ላይ ክሊክ እናደርጋለን። ራይት ደብል ክሊክ እንዲህ በምናደርግበት ጊዜ እዚህ ጋር ሌየር ምል ነገር ያወጣልናል። ሶ ከለር ምል አለ እዚህ ጋር። ሶ ከለር ፊት ለፊት ላይ ያለው ሌየር ስለሆነ ሶ እኛ የምንፈልገው ጀስት አረንጓዴ ነው። ደን ግሪን ነው። ግሪን ላይ ክሊክ እናደርጋለን። ደን ኢንተር እንላለን። ከዛ እዚህ ጋር ሁለተኛው ላይ ደብል ክሊክ እናደርጋለን። ከዛ የላይኑን ፕሮፐርቲ እናያለን። አሁን ይሄ ግሬ ከለር ነው፣ 20 ዋየር ጌጅ ያለው ነው። ሶ እኛ እንደነበረ ዋየር ጌጁ እንደነበረ ግን ከለሩን መቀየር ፈለግ ደን እዚህ ጋር የሎ ነው። ደን ኢንተር እንላለን። ከዛ ሶስተኛው ላይ ቀይ ነው። ደብል ክሊክ እናደርጋለን። እንደገና መተን ከለር ላይ ቀይ ነው የምንመርጠው። ደን ዋየር ጌጁ እንደነበረ ነው። ኢንተር እንላለን። ከዛ ስኪፕ ብለን እንወጣለን። ሶስተኛው ላይ ሰማያዊ ነው። ደብል ክሊክ እናደርጋለን። ዋየር ከለር ምሎ ላይ መተን ይሄን ዋየር ከለር ጀስት ሰማያዊ እናደርጋለን። እዚህ ጋር ብሊው ማለት ነው። ደን ኢንተር እንላለን። እንደን ስኪፕ ብለን ወተን የመጨረሻው ላይን ግሬ ነው እንደነበረ ግሬውን እናስቀራለን። አንድ ከዛ በኋላ ምንድነው ላይን 1 ላይን 2 ላይን 3 ኒውትራል እና ኤርዝኒንግ ነው። ሶ ይሄን እንሰጣለን። እዚህ ጋር መተን አሳይን እናደርጋለን። አሳይን ለማድረግ ምንድነው የምንጠቀመው? እዚህ ጋር መተን ዋየር ነምበርምላለ። ስለዚህ ዋየር ነምበር ምሎ ላይ ክሊክ እናደርጋለን። እንደን ዋየር ነምበር እንላለን። ከዛ መተን ሲኩዌንሻል ይላል እዚህ ጋር። እኛ ሲኩዌንሻሊ ነው መስጠት የምንፈልገው 1 2 3 4 5 እንደሚባለው ነው። ላይን 1 ላይን 2 ደን ሲኩዌንሻል ላይ ክሊክ እናደርጋለን። ደን እዚህ ጋር ፒክ ኢንዲቪጁዋል ዋየር ይላል። ስለዚህ ፒክ እናደርጋለን። ኢንዲቪጁዋል ዋየሩን ፒክ እናደርጋለን። ከዛ ፒክ ካደረግን በኋላ ኢንተር ነው የምንለው ላለን። ሶ ላይን 1 እዚህ ጋር ሆኗል። ከዛ ሁለተኛው ላይ እንመጣለን። ደብል ክሊክ እናደርጋለን። ወደ ዋየር ነምበር እንሄዳለን። ተመልሰን ዋየር ነምበር ላይ ክሊክ አድርገን ሲኩዌንሻል ነው የምንለው። እንደን እዚህ መተን ዋየር ነምበራችንን እዚሁ አጀስት ላይን 2 ካደረግን በኋላ እዚህ መተን ፒክ ነምበር እንላለን። ሁለተኛውን ፒክ እናደርጋለን። እንደን ኢንተር ስንል ላይን 2 ይመጣል። ሶስተኛው ላይ እንመጣለን። ሶስተኛው ላይ ክሊክ ካደረግን በኋላ እንደገና ዋየር ነምበር እንደገና ደግሞ እዚህ ጋር ሲኩዌንሻል ክሊክ ከዛ በኋላ ላይን 3 እንላለን። ደን እዚህ መተን ፒክ ዋየር ነምበር እንላለን። ሶስተኛውን እንመርጣለን። ደን ኢንተር እንላለን። ዋየር ላይን 3 ሶስተኛው ኒውትራል ነው። ሶስተኛው ላይ ክሊክ እናደርጋለን። ሄደን ዋየር ነምበራችንን ክሊክ እንደን ዋየር ነምበር ሰሌክት እናደርጋለን። አሁንም ሲኩዌንሻል ኒውትራል ስለሆነ ኒውትራል ኤንን በለው። ደን እዚህ መተን ፒክ ነምበር እንደን እዚህ ጋር ክሊክ ደን ኢንተር። ይሄው ኒውትራል መጣልን። መጨረሻው ኤርዝኒንግ ነው። እሱ ላይ ክሊክ እናደርጋለን። ሄደን ዋየር ነምበር ክሊክ እናደርጋለን። ሲኩዌንሻል ላይ እንደገና ደን እችኛውን 1 የምትለውን ኤርዝኒንግ እናደርጋታለን ማለት ነው። ኦኬ ደን ፒክ ነምበር እንላለን። እዚህ ጋር መተን ሰሌክት ደን ኢንተር ስንል ይሄው ኤርዝኒንግ ላይን 1 ላይን 2 ላይን 3 ኤርዝኒንግ መጣ። ሶ አሁን ዋየራችንን ወደዚህ ዳይሬክሽን ወደ ቀኝ እናወጣለን። ሶ ቀኝ ለማወጥ ክሊክ አድርገን ሰሌክት አድርገን ድራግ ማድረግ ነው። ሌላ ምንም ከባድ ነገር ስለሌለ ጀስት እንደዚህ ሰሌክት ካደረግን በኋላ ድራግ አድርገን ወደ ፊት እንወስዳለን። ይሄው እንደዚህ አድርገን እናስቀምጣለን። አሁን ላይን 1 ላይን 2 ላይን 3 ባዝ ባራችንን ኦሬዲ ጨርሰናል። ዋስ ለፍት ሆሪዞንታል ጨርሰናል። ቨርቲካል ዋየር ነው የምናመጣው። ሶ ቨርቲካል ዋየር እዚህ ጋር ከመጣን በኋላ ቦታ ስፔሲፋይ አድርገን ደን እዚህ ጋር ከላይ ዋየር የሚለው ላይ ክሊክ እናደርጋለን። እንደን ዋየር ላይ ክሊክ ካደረግን በኋላ የመጀመሪያው ዋየር ከላይን 1 ነው። ስለዚህ ላይን 1 ላይ ፒክ አድርገን ወደ ታች እንወርዳለን። እስከዚህ እንውረድ። ደን ኢንተር እንበል። ይሄው አስገብቶልናል። አሁንም ላይን 2 ላይ ዋየር እንወስዳለን። እዚህ ጋር መተን ሁለተኛው ላይ ክሊክ አደረግን። ኢንተር እንላለን። አሁንም መተን ሶስተኛው ላይ እዚህ ጋር ዋየር እንሰጣለን። ዋየር ከዛ ሶስተኛውን እንመርጣለን። ላይን 3 ማለት ነው። ደን ላይን 3 ላይ ክሊክ ደን ወደታች ቨርቲካል እዚህ እንወርዳለን። ደን ኢንተር እንላለን። እንደምትመለከቱት ፕሮፌሽናል በሆነ ወይ ነው የራሱ
በስታንዳርድ የዋየር ላይን ጠብቆ ነው የወረደው። እንደዚህ ጋር መተን አላስፈላጊ ፖይንት አለ። ይሄን ዋየር ነው ደን ይሄን እንደዚህ እያደረግን ዲሊት እናደርጋለን ማለት ነው። ደን ዲሊት እዚህ ጋር ዲሊት ለማድረግ ኪፓዳችሁን ተጠቀሙ። ዲሊት እናደርጋለን። ዋስ ለፍት አሁን መጀመሪያ ላይ የምናመጣው ሰርኪት ብሬከር ነው፣ 3 ፖል ሰርኪት ብሬከር። ምክንያቱም እዚህ ጋር እንደሚያሳየን ይሄን ሰርኪት ብሬከር ነው፣ ሞልድድ ኬስ ሰርኪት ብሬከራችን ነው የምናመጣው። ሶ ይሄን ለማምጣት ወደዚህ እንመጣና ከዛ መጀመሪያ ላይ ወደ አይከን ሜኑ እንሄዳለን። ሶ አይከን ሜኑያችን ላይ ክሊክ እናደርጋለን። አይከን ሜኑያችን ላይ ክሊክ ካደረግን በኋላ ይወስደናል። እዚህ ጋር ከፊት ለፊት ምንድነው ፊውዝስ ኤንድ ሰርኪት ብሬከርስምላለ ሶስቱ ላይ ክሊክ እናደርጋለን። ከዛ ሰርኪት ብሬከር ደን ሰርኪት ብሬከር ክሊክ ካደረግን በኋላ እዚህ ጋር መተን 3 ፌዝ ሰርኪት ብሬከር እንፈልጋለን። ሶ 3 ፖል ሰርኪት ብሬከር ነው። ሶ ይሄኛውን ክሊክ እናደርጋለን። ደን እዚህ መተን እዚህ አካባቢ ሰርኪት ብሬከራችንን እናርግ። ደን እዚህ ክሊክ እናደርጋለን። ከዛ ጎ ይላል ያስመርጠናል። ሶ ቱ ዘ ራይት ነው። ሶ ቱ ዘ ራይት ስል እዚህ ጋር ላይን 1 ላይን 2 ላይን 3 አስገባ ይላል። ሶ እኛ በውጪ ኤዲት እናርግ። ደን ኦኬ ብለን እንውጣ። ኦኬ ብለን እንውጣ። ኦኬ ሰርኪት ብሬከር ነው ያመጣው፣ ግን እኛ የምናስቀምጠው ሞልድድ ኬስ ሰርኪት ብሬከር ነው። ሶ ምንድነው የምናደርገው እዚህ ላይ ኤዲት እና ክሊክ እናደርግና እቺኛውን ሞልድድ ኬስ ሰርኪት ብሬከር ካፒታል ኤም ኤስ ኤስ ቢ ሞልድድ ኬስ ሰርኪት ብሬከር እናደርጋለን። ይሄው እንደምታዩት ሞልድድ ኬስ ሰርኪት ብሬከር መጥቶልናል። ሌላኛው ከዚህ ቀጥሎ ያለው ምንድነው ፓን አድርጌ ላሳያችሁ። ከዚህ ቀጥሎ ያለው የኮንታክተር ኮይል ነው። ሶ ኮንታክተር ኮይላችንን እናመጣለን ሲአር ሚሊዮን ወይም የሪሌይ ኮይል። ስለዚህ ወደዚህ እንመጣለን። ሶ ኮንታክተር ኮይላችንን ወይም ሪሌይ ኮይላችንን ለመውሰድ ምንድነው የምናደርገው አሁንም አይከን ሜኑ ከዛ አይከን ሜኑ ላይ ክሊክ ካደረግን በኋላ ሪሌይ እንደ ኮንታክትስ ሚላለ። ስለዚህ እዚህ ጋር መተን ሪሌይ ኮንታክትስ ሚለው ላይ ክሊክ እናደርጋለን። ከዛ ምንድነው የምናገኘው እዚህ ጋር ሪሌይ ኖርማሊ ኦፕን ኮንታክት ነው። ደን ኖርማሊ ኦፕን ኮንታክት ሪሌይ ላይ ክሊክ እናደርጋለን። ከዛ መተን ስፔሲፋይ እናደርጋለን እዚህ ጋር ስፔሲፋይ አደረግ እንደን ያስመረጠናል የትኛው ፒን ላይ ነምበር አስገባ ይላል። ስለዚህ ፒናችንን አንዴን በለው ከዛ ኦኬ ኤንድ ሪፒት እንበለው። ደን ሁለተኛውንም እንስጠው። አሁንም ፒን ነምበራችን 2 ላይ ይሁን። ደን ፒን ነምበራችን 2 እንበለው ኦኬ ኤንድ ሪፒት። ሶስተኛው ላይ እናስቀምጥ ፒን ነምበራችንን 3 እናርግ። ይሄ ይመስላል። ስለዚህ አሁን ምንድነው ሪሌይ ኮይል ወይም የኮንታክተር ኮይላችንን አምጥተናል። እዚህ ጋር የኮንታክተራችንን አምፒሬጅ ነው። ለምሳሌ 63 አምፒር እንበለው ለሰይ ወይም 16 አምፒር እንበለው 16 አምፒር ብለን እዚህ ጋር እንዲማስተካከል እንችላለን። ሶ አምፒሬጅ ነው የምጠይቀው፣ ግን ሬት ስላላደረግን ዝም ብለን ራንደም ከምናስቀምጥ ባዶ መሰረዝ እንችላለን። ከዛስ ምንድነው ሌላው ተርማል ኦቨርሎድ ነው። ስለዚህ ኦቨርሎድ ሪሌይ ናት። ስለዚህ ኦቨርሎድን ለማግኘት ወደ ሞተር ኮንትሮል ሲስተም እንሄዳለን። ወደ ሞተር ኮንትሮል ሲስተም ከሄድን በኋላ እዚህ ጋር አይከን ሜኑ ላይ ክሊክ እናደርጋለን። እንደን አይከን ሜኑ ላይ ክሊክ ካደረግን በኋላ ቀጥታ ወደ ሞተር ሴክሽን እንሄዳለን። ሶ እዚህ ጋር ሞተር ኮንትሮል ሚላለ ሞተር ኮንትሮል ላይ ደብል ክሊክ በምናደርግበት ጊዜ ምንድነው የምናገኘው ኦቨርሎድ ሚል ነገር አለ እዚህ ጋር። ስለዚህ እሱ ላይ ክሊክ እናደርጋለን። ከዛ ሞተር ኦቨርሎዳችንን እዚህ እናመጣለን። ደን አሁን ምንድነው እያለ ያለው ሞተር ኦቨርሎድ ነው፣ ግን ፒን 1 እንምረጥ፣ ሌላውን እንቶ ኦኬ ኤንድ ሪፒት እንበል። እዚህ ጋር እንምጣ ሞተር ኦቨርሎድ እንምረጥ። ደን ፒን 2 እንበለው፣ ፒን 1 ላይ 2 እንበለው። ደን ኦኬ ኤንድ ሪፒት። ሶስተኛው ላይ እንመጣለን ፒን 3። ይሄ ማለት ፒኖቹን ነው። ስለ ፒን በደንብ ነግራችኋለሁ ቢኮዝ ኤሌክትሪካል ስኬማቲክ ድሮይንግ ላይ ፒን በጣም ኢምፖርታንት ነው። በተለይ ዋይሪንግ ዲያግራም ስታነቡ ይገባችኋል። ከዛ በኋላ ምንድነው የምናደርገው ይሄ ሞተር ኦቨርሎድ ሪሌይ በጥያቄ ምልክት ያደረገውን ሬቲንግ እየጠየቀን ነው። ግን ምንድነው የምናደርገው ኩዌስችን ማርኩን ክሊክ እያደረግን ዲት እናደርጋለን።
እዚህ ጋም እየመጣን ክሊክ እያደረግ ኩዌስችን ማርኳን እናነሳና ኦኬ እንላለን። እዚህኛው ላይም እየመጣን ኩዌስችን ማርኳን እያነሳን ኦኬ እንላለን። ሶ አሁን ኦልሞስት ጨርሰናል። አያችሁ 1 2 3 4 አሁንም ይሄ የኦቨርሎድ ተርማል ኦቨርሎድ ዝጋም ፒሬጅ ይጠይቀናል። ስለማያስፈልግ ባክ ስፔስ ብለን ኦኬ እንወጣለን። ሶ አሁን ኦልሞስት ጨርሰናል እንዳያችሁት። ሶ ዋስ ሌፍት 3 ፌዝ ኤሌክትሪካል ሞተር ነው መጀመሪያ ሪፈረንሳችን ላይ ስናይ we have left with 3 ፌዝ ኤሌክትሪካል ሞተር። ሶ 3 ፌዝ ሞተራችንን እናመጣለን ደን መጨረሻ ላይ እዚህ ጋር እናስቀምጣለን ማለት ነው። ሶ 3 ፌዝ ሞተራችንን ለማምጣት ወዴት ነው የምንሄደው? አሁንም አይከን ሜኑ እንሄዳለን። አይከን ሜኑ ውስጥ ከሄድን በኋላ ምንድነው የምናደርገው? ሞተር ኮንትሮል ውስጥ ክሊክ እናደርጋለን። ከዛ 3 ፌዝ ሞተር መረጥ እዚህ ጋር አምጥተን ሞተራችንን እናስቀምጣለን ማለት ነው። ደን ፒን ይላል ኦኬ እንላለን። ስለዚህ አያችሁ ይሄን ሞተራችንን ኦሬዲ እዚህ ጋር አስገብቶልናል። ደን ይሄኛውን ደብል ክሊክ እያደረግ ምንድነው የምናደርገው? 3 ፌዝ ሞተር 3 ፌዝ ሞተር እንላለን። ደን ኦኬ እንላለን። አያችሁ አሁን ስኬማቲክ ድሮይንጋችንን ኦልሞስት ጨርሰናል። አያችሁት በጣም ኢንትረስቲንግ በሆነ ወይ ነው የተቀመጠልን። ሰው ምንድነው እዚህ ጋር አጀስትመንት ይፈልጋል። እንዳያችሁት ትንሽ ኦቨርሎድ ሪሌይ ምለው ላይኑ ሳማው ፕሮፌሽናል አይደለም፣ ላይኑን ጠብቆ አይደለም ያለው። ስለዚህ እቺን ቴክስት እናስተካክላለን። ለማስተካከል ምንድነው የምናደርገው? እዚህ ጋር እንመጣና ሙቭ ሻው አትሪቡት ምትላለች እሷ ላይ ክሊክ እናደርጋለን። ከዛ የአትሪቡታችንን ሙቭ እናደርጋለን። ደን መተን ኦቨርሎድ ሪሌያችንን ይሄኛውን ክሊክ እናደርጋለን። ከዛ ኢንተር እንላለን። ከዛ በኋላ እንደዚህ አድርገን የሆነ ፖይንት ላይ ኢኩል እናደርጋለን። አሁንም መተን ክሊክ እናርግ። ከዛ ኢንተር እንበል። ይሄ ልክ ነው። ይሄኛውንም እንደዚህ አትሪቡታችንን ኢንተር እንላለን። እንደዚህ አድርገን እናስተካክላለን። አሁን ሳምሃው መጀመሪያ ስናስቀምጥ አላይመንቱን ጠብቆ አይደለም የተቀመጠው። ኤኒሃው ጀስት እንግዲህ ፕሮጀክት ዋናችንን ጨርሰናል። ይሄ ባዝባር አምፒሬጅ ነው የምጠይቀው፣ ዲሌት አድርጉት። ፕሮጀክት ዋናችን ይሄን ይመስላል። እንዳያችሁት በጣም ቢዩቲፉል የዶል ሞተር ኮንትሮል ሲስተም ነው የሰራ ነው። ይቀጥላል። ከሲምፕል ጀምሮ ብዬ ነው አድቫንስድ ኤሌክትሪካል ስኬማቲክ ድሮይንጎችን ፕሮጀክቶችን አብረን እንሰራለን። አሁንም በድጋሚ ለብዙ ሰው እንዲደርስ ኮፒ ሊንክ፣ ሼር፣ ላይክ እና ኮሜንት ሴክሽን ላይ ሐሳባችሁን እንዲሰራላችሁ የምትፈልጉትን የትኛውንም አይነት ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለዛሬ ያለኝ ይሄን ይመስላል። በድጋሚ ቲክታክ አካውንትን ፎሎ አድርጉ። ዩቲዩብ ቻናልን ላይ በተቀመጠው ሊንክ ገብታችሁ ሰብስክራይብ ማድረግ እንዳትረሱ። ያን ስለምታደርጉ ወዲሁ እጅግ አድርጌ አመሰግናለሁ። God bless you. See you soon. Bye bye.